ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የዩቲዩብ ቤተሰቦች እኔ ነጋዴ አይደለሁም። ስለዚህ መንግስት በባንክ ቁጠባዬ ላይ ምንም አይነት ግብር ሊጠይቀኝ አይችልም ብለው አስበው ያውቃሉ? መልሱ አዎ ከሆነ ዛሬ ትልቅ ስህተት እየሰሩ እንደሆነ እንግዲህ ልነግሮት ነው እወዳለሁ ማለት ነው። በዚህ ቪዲዮ አብዛኛው ሰው የማያውቀው ነገር ቢኖር ንግድ ፍቃድ ባይኖሩትም እንኳን በባንክ አካውንቶ ላይ ያለው ገንዘብ መንግስት ግብር ክፈል የሚልበት ህጋዊ አግባብ እንዳለ ነው ማያውቀው አብዛኛው ግለሰብ ማለት ነው። ዛሬ በዚህ ቪዲዮ እንዴት እና በምን ሁኔታዎች ገንዘቦ ለግብር እንደሚጋለጥ እንዲሁም መንግስት ይህ ስልጣን ኑሮት እስካሁን ለምን ዝም እንዳለ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። በዚህ ቻናል እንግዲህ ስለ ኢትዮጵያ የግብር ህጎች፣ አዋጆች፣ መመሪያዎችን እኔ ያወቅኩት ለእናንተ ሼር ማድረግበት ቻናል ነው። አዲስ ናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮ ከተመቻችሁ ላይክ አድርጉ ማለት ነው። እንግዲህ ወደ መጀመሪያው ስገባ ማንኛውም ሰው በባንክ ቤት ገንዘብ ሲያስቀምጥ ባንኩ ለዛ ገንዘብ ወለድ ያስከፍላል። በኢትዮጵያ ገቢ ግብር ህግ መሰረት ይህ ወለድ እንደ ገቢ ነው የሚቆጠረው። ስለዚህ ባንክ ከሚሰጡት ወለድ ላይ በፐርሰንት ቀንሶ ለገቢዎች ገቢ ያደርጋል ማለት። ይህ እንግዲህ መደበኛው አሰራርና የተለመደ አብዛኛው ሰው የሚያውቀው ነው። ከኢንተረስት ላይ ወይም ደግሞ ከወለድ ላይ ግብር እንደሚሰላ አብዛኛው ሰው ያውቃል። ዛሬ እንግዲህ በዚህ ቪዲዮ ይዤላችሁ የቀረብኩት ይህ በዚህ ብቻ እንደማያበቃና ሌላ ምንጩ ያልታወቀ ሀብት ወይም ደግሞ እንደ ድብቅ ንግድ በመውሰድ መንግስት እንዴት አድርጎ ግብር እንደሚጠይቅ ከመመሪያውና ከአዋጁ አንጻር ነው ማስረዳችሁ ማለት ነው። ውድ የዩቲዩብ ቤተሰቦች አሁን ወደ ዋናው ነጥብ እንምጣ እስቲ። ያ ማለት ምንድነው? በገቢ ግብር አዋጅ ቁጥር 973/2008 መሰረት ምንጩ ያልታወቀ ሀብት የሚባል ህግ አለ። ለምሳሌ የእርሶ ወራዊ ደሞዝ 15 ሺህ ብር ቢሆኑ ሳለ በባንክ አካውንቱ ላይ ግን በድንገት 2 ሚሊዮን ወይ ደግሞ 3 ሚሊዮን ወይ 500 ሺህ ብር ወይ ደግሞ 50 ሺህ ብር ወይ 300 400 ሺህ ብር እንደዚህ አይነት ገንዘቦች ተገኙ ቢባልና ወይም ደግሞ ቢገኝና ይህ ገንዘብ ከየት እንደመጣ በበቂ ሁኔታ ማስረዳት ካልቻሉ መንግስት ገንዘቡን በሙሉ እንደምን ይቆጥረዋል? ለንግድ ትርፍ ይጠቀምበታል ወይም ደግሞ ይቆጥረዋል ማለት። በዚህ ጊዜ እስከ 35% የሚደርስ ከፍተኛ ግብር ሊጣልቦት ይችላል ማለት ነው። ስለዚህ ውድ አድማጮቻችን ነጋዴ አይደለሁም የሚለው ምክንያት እዚህ ጋር ዋጋ አይኖረው ማለት ነው። በተጨማሪም የንግድ ፍቃድ ባይኖሮትም በአካውንቱ ላይ በየቀኑ የሚደረጉት የገንዘብ ዝውውሮች የንግድ ባህሪ ካላቸው ወይም ደግሞ ንግድ አለው ብሎ ከጠረጠረ መንግስት ይህ ሰው በድብቅ ንግድ ፍቃድ ሳያወጣ ምን እየሰራ ነው ብሎ ያስባል? ንግድ እየሰራ ነው ብሎ የመጠርጠርና የመመርመር ስልጣን ተሰጥቶታል ማለት ነው። አሁን ትልቁ ፖይንት ምንድን ነው? ከላይ የተጠቀሱት የመንግስት የስልጣን አለው በግለሰቦች የባንክ አካውንት ላይ የሚቀመጥ ገንዘብ ላይ ግብር የመጠየቅ ስልጣን አለው። አስፈላጊ ከሆነም ደግሞ ምንጩ ያልታወቀ ገቢ ወይም ገንዘብ ብሎ በሌላ ህግን መጠየቅ ይችላል የሚል ነገር ካለ መንግስት ይህ ስልጣን ካለው ለምን እስካሁን በሁሉም ሰው ላይ ተግባራዊ ይህን ህግ አላደረገውም የሚል ጥያቄ ይነሳል። ለዚህ ዋና ምክንያቶች አሉ። አንደኛው የመረጃ ትስስር እጥረት ነው። ያ ማለት ምንድን ነው? እስካሁን የገቢዎች ሚኒስቴር እና የባንኮች ሲስተም በቀጥታ አልተሳሰሩም ነበረ። የአንድን ሰው አካውንት ለማየት ረጅም የደብዳቤ ልውውጥ ይጠይቅ የነበረበት ሁኔታ የነበረ በመሆኑ በጣም አስቸጋሪ፣ ቢሮክራሲው ሰፊ በመሆኑ መንግስት በዚህ ደረጃ ሲሄድበት አልታየም ነበር። ሌላው ደግሞ ሁለተኛው ምክንያት ምንድን ነው? የኢኮኖሚ ስጋት ነው። ያ ማለት ምንድን ነው? መንግስት በአንድ ጊዜ ጥብቅ ቁጥጥር ቢጀምር ሰዎች ገንዘባቸውን ከባንክ አውጥተው ምን ሊያደርጉ ይችላሉ? ቤት ማከማቸት የሚጀምሩበት ሁኔታ ሊፈጠር የሚችልበት ሁኔታ ሊፈጠር ይችላል ብሎ መንግስት ይሰጋ የነበረ በመሆኑም ይህ ደግሞ የባንኮችን የመገበያ ገንዘብ ወይም ሊኩዊዲቲ ያጠፋል ተብሎ ስለሚታመን በዚህ ይህ ከላይ የጠቀስኩላችሁ ህግ ቢኖርም ሲሄድበት ያልታየበት ሁኔታ አለ ማለት ነው። ሌላው ሶስተኛ ምክንያት ምንድን ነው? የማስረዳት ሽክም ወይ ደግሞ ፐርዶን ፕሩፍ በሚሊዮን የሚቆጠሩ ሰዎች እንግዲህ አካውንት ይኖራቸዋል። እነዚህን ሰዎችን ገንዘቡን ከየት አመጣ ብሎ መጠየቅና ኦዲት ማድረግ ከፍተኛ የሰው ኃይል ይጠይቃል። ይህን ነገር ለመጠየቅ ወይም ደግሞ መቼም መረጃ አጣርቶ ነው ግብርም ከወሰነ የሚወስነው። ስለዚህ ይህን ነገር አጠቃላይ በሚሊዮን የሚቆጠሩ ሰዎችን የባንክ አካውንት አጣርቶ ገንዘብ ከየት መጣ ብሎ መጠየቅና የኦዲት ማድረግ ከፍተኛ የሰው ኃይል ይጠይቃል። ንግድ ፍቃድ ያላቸውን ግብር ከፋዮች እንኳን ኦዲት አድርጎ ለመጨረስ በጣም የሚቸገሩበት ሁኔታ የነበረ በመሆኑ ነው ማለት ነው። አሁን ወሳኙ ነገር ምንድን ነው? ምን እየተቀየረ ነው? ወይም ደግሞ አሁንስ ምን አዲስ ነገር ተፈጠረ? እንደዚህ ከሆነ ታዲያ ከላይ ያሉ ስጋቶች በመንግስት ደረጃ ካለ አሁን ምን ተቀየረ ወይም አዲስ ነገር አለ የሚል ነገር ማንሳት ያስፈልጋል። ትልቁና ዋነኛው ምንድን ነው? አሁን ነገሮች እየተቀየሩ ነው። መንግስት ክፍተቶችን ለመድፈን
3 ዋና ዋና እርምጃዎችን እየወሰደ መሆኑን ማስተዋል ትችላላችሁ። ምን ያህል በታክስ ጉዳይ ላይ በጣም ሲሪየስ እየሆነ ባንኮች ላይ በየቀኑ በየጊዜው የሚወጡ መረጃዎችን መስማት ትችላላችሁ። በቅርብ እንኳን የወጣው የዲጂታል መታወቂያ ወይም ፋይዳ የሰዎችን የፋይናንስ እንቅስቃሴ ከአንድ ማዕከል ለመቆጣጠር ያስችላል ብሎ መንግስት የሚያስብ በመሆኑ ባንኮች በጠቅላላ ምን እንዲያደርጉ ታዘዋሉ? በፋይዳ እንዲያስተሳስሩ የባንክ አካውንታቸው የግለሰቦችን ባንክ አካውንት በፋይዳ እንዲተሳሰር የሚል ነገር ጥብቅ እርምጃም ወስዳለሁ ይህን ነገር ያላደረገ ባንክ በሚል ብሔራዊ ባንክ ያስተላለፈውን ነገር ምናልባት አድምጣችሁ ይሆናል ማለት ነው። ስለዚህ የዲጂታል መታወቂያ ከባንክ አካውንታችሁ ቲን ቁጥራችሁ ከባንክ አካውንት ለሚከፍት ግብር ከፋይ ግዴታ መሆን አካውንታችሁ በቀጥታ ከገቢዎች ጋር የሚተሳሰርበት ሁኔታ ይፈጠራል ማለት ነው። ሌላው መንግስት በጥብቅ እየሰራበት እንግዲህ በየጊዜው የምትሰሙት ወይም ደግሞ ምናልባት ሰምታችሁም ሊሆን ይችላል፣ ግለሰቦች ባንክ አካውንታቸው ሲታገድ ትሰማላችሁ። ያ ማለት ምንድን ነው? ባንኮች ምን ያደርጋሉ? ከአንድ መጠን በላይ የሆነ ዝውውርን ለፋይናንስ ደህንነት ሪፖርት የማድረግ ግዴታ ያጠሉባቸዋል። ያ ማለት ነው ከ300 ሺህ ብር በላይ ከሆነ የእያንዳንዱ ግለሰብ የተዘዋወረው ደግሞ ትራንዛክሽን የተፈጸመው ከ300 ሺህ በላይ ከሆነ ምን ያደርጋል? ባንኮች ለፋይናንስ ደህንነት ሪፖርት የማድረግ ግዴታ አለባቸው። እንግዲህ የፋይናንስ ደህንነት ሪፖርት እንትኑ ደግሞ ምንድነው የሚያደርገው? ይህን ሪፖርት ለገቢዎች የሚሰጥበትና ቀጣይ ግብር የሚጠየቁበት ሁኔታ ይፈጠራል ማለት ነው። በአጭሩ ህጉ አለ ወይም ደግሞ በግለሰቦች ላይ ባለ ገንዘብ የማስረዳት ኃላፊነቱ ለዛ ባንክ አካውንት ባለቤት ሆኖ ያን ነገር የማስረዳት ወይም ደግሞ ማስረጃ የማቅረብ ማይችል ከሆነ ስልጣኑም ሆነ ህጉ እንዳለ አሰራሩም እስካሁን ዘመናዊ ባለመሆኑ እንጂ ወደፊት በቁጥጥሩ ጥብቅ መሆኑ አይቀሬ መሆኑን ለማስገንዘብ ነው ዛሬ እንግዲህ ይህን ቪዲዮ ይዤላችሁ የመጣሁት። እዚህ ቻናል ዋና ዓላማ ምንድን ነው? ያው ግለሰቦችን ወይም ደግሞ ነጋዴዎችን በአጠቃላይ ስለ ግብር አጠቃላይ ሁኔታ የህጎችን የማስረዳት የምክር ሀሳብ ማቅረብ ነው። ስለዚህ በዚህ ጉዳይ ላይ ምን ማድረግ አለባችሁ የሚለውን ነገር ሳነሳ፣ አንደኛ ማንኛውም ትልልቅ ገንዘብ ዝውውር ስታደርጉ ህጋዊ ሰነድ ወይም ውል፣ ደረሰኝ ወይም ደግሞ የውርስ ቃል ካለ መኖሩን በማረጋገጥ በባንክ አካውንታችሁ ላይ ትልፍ ማድረግ ይጠበቅባችኋል። እንደዚህም ደግሞ የንግድ ስራ የምትሰሩ ከሆነ ደግሞ በህጋዊ መንገድ ፍቃድ አውጥታችሁ መነገድ ይጠበቅባችኋል ማለት ነው። ምክንያቱም ዛሬ ላይ የአጠቃላይ ንግድ ፍቃድ ኖሯችሁ በዛ ከሚገኘው ገቢ ላይ ግብር ብትከፍሉ ቅጣትና ወለድ ሳይኖረው የምታለፉበት ሁኔታ ስለሚኖር፣ በቀጣይ ግን በዛ በተንቀሳቀሰ ገንዘብ ላይ ወደ ኋላ ባንክ ተሄዱ የሚሰራበት ሁኔታ ስላለ ላላስፈላጊ ቅጣትና ወለድ ልትዳረጉ ትችላላችሁ ማለት ነው። በባንክ ላይ በሚደረግ እንቅስቃሴ ላይ መጠንቀቅ ያለባችሁ ጉዳዮች በተመለከተ ከዚህ በፊት የሰራሁት አንድ ቪዲዮ አለ፣ በጣም በስፋት ደረስኩበት። እሱ ምናልባት ያላያችሁ ሰዎች ካላችሁ ገብታችሁ ማየት ትችላላችሁ። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉ። እናንተስ መንግስት በግለሰቦች አካውንት ላይ እንዲህ ያለ ቁጥጥር ማድረጉ ተገቢ ነው ብላችሁ ታስባላችሁ? ሀሳባችሁን እስቲ በኮሜንት ላይ አስፍሩልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩልኝ። ቻው።